የእህት ልጅ ነው ብዬ ባወራ ማጋነን አይሆንብኝም። የእህት ልጅ የትልቅ እህትም ይሁን የትንሽ እህት ልጅ ነው፣ እንደ ልጅ ነው ማለት ነው። ያው ከልጆቻችሁ አይተናነሱም። በእኔ ቤት ከልጅ የሚተናነስብኝ የለም ማለት ነው። ልጆች ነው የሚመስሉኝ። የእህቴ ልጆች ናቸው ለእኔም ማለት ነው፣ በእኔ አስተሳሰብ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት በየዓለም ዳርቻ ብዝት ይበልልኝ። ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። እንዴት ናችሁ? እንዴት ከረማችሁ? ረመዳን ሙባረክ እንዲሁም ኢዲ ሙባረክ ብያለሁ። ሁለቱንም ባንድ ላይ ያው እኔ ከጠፋሁ ከዩቲዩብ ቻናሌ በጣም ቆይቻለሁኝ። እንግዲህ ዛሬ ደግሞ የአላህ ፈቃዱና ፈድሉ ሆነና ተከስቻለሁኝ ማለት ነው። የተከሰትኩትም ደግሞ በደስታና እንዲሁ በሰርፕራይዝ ነው ማለት ነው። እና የምር በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አደርጋለሁ። እኔ እንጃ አልሐምዱሊላህ ረብል ዓለሚን እኔ ያለሁበትን ደረጃ ለሁላችሁም ይስጣችሁ ይወፍቃችሁ ብዬ እመኛለሁ። ለሁላችሁም ማለት ነው። በልጆቻችሁም ሆነ በእህት ልጆቻችሁም ሆነ በአጎት ባክስት ልጆቻችሁም ሆነ የምትደሰቱ የምትከበሩ አላህ ያድርጋችሁ እንደ እኔ ማለት ነው። እኔ አልሐምዱሊላህ ረብል ዓለሚን በጣም ደስ በሚል ሁኔታ ተከብሬ ነው ያለሁት። በጣም ደስ ብሎኛል። የሚገርማችሁ ነገር ይህንን ቪዲዮ ልሰራ እንትን ያልኩት የተገደድኩት በጣም ከደስታም የተነሳና ከበፊት ስኖርበት የነበረውና አሁን ያለሁበትን ትንሽ በተወሰነ መልኩ ለአንዳንዶቻችሁ ትምህርትና ለአንዳንዶቻችሁ ትዕግስት እንዲሆን ብዬ ነው ማለት ነው። እኔ የኔ መሰሎች ካላችሁ ትኖራላችሁም። እንግዲህ ሳውዲ አረቢያ እኔ ለረጅም ዓመት ኖር ያለሁኝ። አልሐምዱሊላህ ረብል ዓለሚን ለአላህ ሱብሓነሁ ወተዓላ ምስጋና ይገባው። ለረጅም ዓመት ኖር ያለሁኝ ማለት ነው። ግን ለረጅም ዓመት ስኖር ያለ እህት ያለ ቤተሰብ ነበር የኖርኩት። መጀመሪያ ስመጣ ያው ታላቅ ወንድሜ ቢኖርም ሳለ እዚህ ወንድ ልጅ ነው እሱ ነበር አልሐምዱሊላህ ልክ እንደ አባትም እንደ ወንድምም ሆኖ አላህ ሱብሓነሁ ወተዓላ እድሜና ጤና ይስጥልኝ ያኖርልኝ። አሁንም የምወደው የማከብረው ትልቅ ወንድሜ ነበረ የተቀበለኝ ማለት ነው። እሱ ይኖር እንጂ በኋላ ላይ ግን እሱ ተይዞ ሲሄድ እኔ ብቸኛ ሆንኩኝ ማለት ነው። ያው እዚህ ሀገር ሳውዲ አረቢያ ህጋዊ ካልሆናችሁ ያው ተይዞ ይከዳን ማለት ነው። ያው ወንድሜ ትንሽ አመታቶችን እንደተቀመጥነ ያው እሱ ተይዞ ሄደ፣ ህገ ወጥ ስለነበረ ማለት ነው። እሱ ተይዞ ሲሄድ ግን እኔ ያው ብቸኛ ሆንኩኝ ማለት ነው። በሳውዲ አረቢያ ላይ እህትም ሆነ ወንድምም ሆነ የለኝም ነበረ። ያጎት ልጅ አክስት ልጅ እንደዚህ ፈርድ የለኝም ነበር ማለት ነው። ቤተሰቦች ዘመዶችንም አላቅም፣ ረጃቶችንም ምናምን የማውቀው ሰውም የለኝም ነበር። በነገራችን ላይ በዛን ሰዓት ስልክም የለም፣ ቤተሰብ ጋር አትገናኙም። እንደዚህ የሩቅ ቤተሰብ ዘመድ እንኳ ካላችሁ መገናኘት አትችሉም ነበረ። ስልክ የለም ነበር በሰዓቱ። እንኳን እኛ አረቦቹ ራሱ አልፋልፈው ነበር የሚይዙት ማለት ነው። ጊዜ ያለ ይራመውና ያው ዛሬ ላይ ግን ትንሹም ትልቁም ህፃኑም ባለጀዋል ሆኗል። አልሐምዱሊላህ ረብል ዓለሚን ለዚች ቀን ስላበቃኝ ማለት ነው። እኔንም እናንተንም ወደፊትም ብዙ እናያለን ካለን እና ምን ልላችሁ ፈልጌ ነው ይህ ሁላ ዛዘታ ማወራባችሁ ነግራችሁ ማወራችሁ እንዴ ነው ያላችሁ ብቸኛ ልትኖሩ ስለምትችሉስ የበፊቱን ያለፈውን ነው ምላችሁ ማለት ነው። እዛ እና አላቅስ ነበር እንደዚህ ሻንጣ ከፍተው እህቶቻቸው ጋር ያጎቶቻቸው አክስቶቻቸው ላይ ጋር ባንድ ላይ ሲለብሱ እኔ ቀና ነበረ፣ አላቅስም ነበረ ማለት ነው። ግን አልሐምዱሊላህ ረብል ዓለሚን በመታገስ ላይ በመኖር ላይ ኖርኩኝ ለረጅም ዓመት። ብዙ ፈተናዎችንም አሳለፍኩኝ። ደስታውንም መከራውንም በብቸኝነት አሳለፍኩ አልሐምዱሊላህ ረብል ዓለሚን። ከዛም ዘንድ ደግሞ ከማሳለፌ ከመታገሴ ዛሬ ላይ ግን አልሐምዱሊላህ ባለ ስኬት ሆኛለሁ። ልጅም አድጋ በልጅም በእህት ልጅም ባጎትም ልጅ በየሹማ ልጅ በወንድምም
ተከብቤ አልሐምዱሊላህ ረብል ዓለሚን ከቤተሰብ ጋር እኖራለሁ ማለት ነው። እንደምትመለከቱት ሲያሻኝ በጀዋሉ ሰርፕራይዝ እደረጋለሁ፣ ሲያሻኝ በፍጥሩ ሰርፕራይዝ እደረጋለሁ፣ ሲያሻኝ በብዙ ነገር የማይቀረጹም ብዙ ነገሮች አሉ የሚያልፉ። ያው ብዙ ጊዜ ነው ቪዲዮ እንደዚህ ሰርፕራይዝ ቀርጬም አላቅም እና አልሐምዱሊላህ ዛሬ ላይ እኔ ደስተኛ ነኝ። ምክንያቱም ልጆቼ ከጎኔ ናቸው። ልክ እህቶቼ እንደ እህቶቼ ናቸው ማለት ነው። እኔ ትንሽ ሳለሁ ያኔ እንደዚህ ትንሽ እያለሁ የተወለዱ እንደዚህ ከፍ ብዬ ወይም ደግሞ በልጅነቴ የወለድኳት ልክ እንደ እህት የምትሆን ደግሞ የእህት ያው እህት በሏት ማለት ነው፣ ታናሽ እህት ልጅም ደረሰችልኝ አልሐምዱሊላህ ረብል ዓለሚን። እና ዛሬ ላይ ግን ቤተሰባማ ሁኜ በዚሁ በሳውዲ አረቢያ እኖራለሁ ማለት ነው። አልሐምዱሊላህ ረብል ዓለሚን። የኔ ቢጤ እንዳላችሁ ስለሚገባኝ ነው። ካላችሁ ለወደፊት ታገሱ፣ ሶብሩ። ነገን ደግሞ ታያላችሁ ማለት ነው። በሶብር በትዕግስት እንደኔ ማለት ነው። ያንን ልላችሁ ስለፈለኩኝ ነው ይሄን ሁሉም ማወራላችሁና ይሄ ማለት እኔ በጣም ደስ ስላለኝ ነው። እንግዲህ በአረብ ቤት እየሰራሁ እሷም በአረብ ቤት እየሰራ ይሆናል፣ ግን ባላሰብኩት ሰርፕራይዝ አድርጋ ልክ ሀገራችን ሰው እናትና አባቱን ታላቁን እየሄድ እንደሚያስፈጥረው ያው ባላሰብኩት መንገድ አስፈጥራኛለች ማለት ነው። ልጅ ያው ትንሽቱ ልጅ ብላት አያንስብኝም ወይም የኔ ከትንሽቱ ልጅ ከኔ ልጅ እሷ ደግሞ ትንሽ ዝቅ ስለምትል ትንሽቱ ልጅ ብዬ ብገልጻት ምንም አካበድ አይሆንብኝም ማለት ነው። እና የእህቴ ልጅ ትንሿ ልጅ አስፈጥራኝ በጣም ደስ ብሎኛል። አልሐምዱሊላህ ረብል ዓለሚን ለዚህ ማድረግና ለዚህ ወግ ስላደረሰኝ በጣም ደስተኛ ነኝ። እናንተም ለዚህ ወግ ማድረግ አላህ ያብቃችሁ። ወደፊት ደግሞ ለሚቀጥለው አመት በአንድ ላይ የምንኖር አላህ ያድርገን። በቤታችን ልጆቻችን ባሎቻችን ጋር በቤታችን በለፋንበት በሰራነው ቤታችን ደግሞ በቤታችን የምንጾም እንዲሁ ታዛዥ ሆነን ኑረን እንደሆነ ደግሞ አዛዥም እንድንሆን አዛዥም ሆነን ሐቃችንን የምንዋጣ አላህ ያድርገን። ያው መቼም የሰው ልጅ ሲቸግረው ሲደክመው ወይም ደግሞ አጋዥ የሚያስፈልግበት ጊዜ አለ። የዛ ጊዜ አጋዥ በሚያስፈልግን ጊዜ አጋዥ ካላህ ከሰጠን ምናልባት ለዛ ወግ ማድረግ ያበቃናንም ብዬ እኔ ተስፋ አለኝ ማለት ነው። ምክንያቱም ብዙ ነገሮችን አልፌ ብዙ ተስፋዎች ስለደረስኩኝ አሁንም ደግሞ ከዛ እደርሳለሁ ብዬ ሙሉ በሙሉ ተስፋ አለኝ ማለት ነው። አልሐምዱሊላህ እደርሳለሁኝም ኢንሻአላህ ባላህ ፈቃድ። የዛኔም ደግሞ በትዕግስት እንደዚሁ ሐቃችንን ተዋጥተን የምናሳልፍ ጊዜውን አላህ ያድርገን። ስንሞትም በላ ኢላሃ ኢለላህ ስንኖርም በላ ኢላሃ ኢለላህ የምንኖር አላህ ያድርገን። ኡመተል ሙስሊሚን የተቸገረም የሚያገኝበት ያጣ የሚያገኝበት የተጨነቀ የሚፈረጅበት ረመዳን አላህ ያድርግልን። ያው እንግዲህ መጨረሻው ቃል ላይ ነን ያለነው። ጾመውም ቂመውም ከተጠቀሙት አላህ ያድርገን። ከከሳሪዎቹ አላህ እንዳያደርገን ኢንሻአላህ ባላህ ፈቃድ ምኞቴ ነው። ሁላችሁም ዱዓ አድርጉ፣ በዱዓ እንረሳሳ። የሰው ልጅ ዋናው ዱዓ ነው ማለት ነው። ዛሬ እንግዲህ በዚህ ቪዲዮ ተከስቻለሁኝ። ያው ብዙ ወሬ አረዝም ሽብን እንዳትሉኝ ጠፍቼም ስለከረምኩኝ ነው። ኢንሻአላህ ካሁን በኋላ ደግሞ ረመዳኑ ከተፈታ ምናልባት እንዲሁ በአዳዲስ ቪዲዮዎች ብቅ ልል እችላለሁኝ። እናንተም ደግሞ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ያው ቻናሌ በጣም ሞቷል፣ ከመሞትም በላይ ተቀብሯል ማለት ይቻላል። ላይክ እና ሼር እያደረጋችሁ ቻናሌን አሳድጉልኝ፣ አበረታቱኝ። ኢንሻአላህ ካሁን በኋላ የምቀጥልበት ይሆናል። ባላህ ፈቃድ ነው፣ አላህ ነው የሚያውቀው። ካላህ በታች እኔ እቀጥላለሁ ብዬ አስባለሁኝ። በሌላ በአዲስ ቪዲዮ እስከምንገናኝ ሁላችሁም ሰላማችሁ በያላችሁበት በየዓለም ዳርቻ ብዝት ይበልልኝ። ሀገራችንንም ኢትዮጵያን ሕዝቦቿን የሚጠብቅልን ሀገራችንን ኢትዮጵያንም ሰላም አላህ ያድርግልን። በሌላ ቪዲዮ እስከምንገናኝ ሰላም ሆኖልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።
ጀዛኩምላሁ ኸይረን ስለተከታተላችሁኝ አመሰግናለሁ። ላይክ እንዳረሱ በላይክ ይገኙ የኔ ወድዋ አመሰግናለሁ። ደረሱ ወድግ በይልኝ። ይሄው እኛም ሰንቦሳችንን እንትናችንን አቅርበን ነበረ። ጀዛኪላሁ ኸይር። ድግ 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 በይልኝ የኔ ደረሱ ማለት ነው። ለዚህ ደረስክልኝ አይደለ? አይኔ ማር እና ማሻአላ ይኸው ዛሬ ደግሞ ሰርፕራይዝ ተደርጊያለሁ። አልሐምዱሊላህ በጣም ደስ ብሎኛል። ሁለተኛ ይቶ ልጄ ማለት ነው እና አልሐምዱሊላህ አላህ ያስደስታችሁ። ጀዛኩምላህ ኸይር። እድግ በሉልኝ ሁላችሁም ኖሩልኝ። ወደ ልጆቼ ወንድሞቼ ክበሩልኝ። ታከብሩኛላችሁ። እንደምታከብሩኝ ደግሞ አላህ ያክብራችሁ። እናንተ ባልኖሩ ማን እንደዚህ ያደርገኝ ነበር? ክብር በሉልኝ።